በክፍል ጥግ ካሉት ጨለማ ግድግዳዎች ውስጥ ሌላ የሚንቀሳቀስ ነገር ተሰማ። ያ ጥላ የሰው አልነበረም፣ ያህያ እንጂ። ሰለሞን አንገቱን ወደ ሰማይ አቅንቶ በረጅሙ ጮኸ። ከሩቅም በሌሎች ተመሳሳይ ጮሁ አስተጋቡ። እርግማኑ ገና መጀመሩ ነበር። እማማ ጸዳለ ታሪክ እንደ አንድ መራራ እውነት ያዝጎነብናል። አንደኛው ወጣት በእጆቹ በበቀሉ ኩሬዎች መሬቱን እየጫረ ያለቅሳል። ይህ ቤት ምግብ ቤት ሳይሆን የሰው ወደ እንስሳ የመቀየር የጥቁር አስማት ፋብሪካ ነበር። አንቺ ሰይጣን ብሎ ሰለሞን የመጨረሻውን የሰውነት ጉልበቱን አሰባስቦ ጮኸ። ነገር ግን ድምፁ ተሰነጠቀ። የሚል የፈረስ ድምፅ ከመካከሉ የገባ ቃላቶቹን ይበላቸዋል። እማማ ጸዳለ በሌላው ወደ ላይ አንስተው እኔ እናት ነኝ፣ የምትወዱትን የምሸጣችሁ፣ የናፈቃችሁን የምመግባችሁ እናት። ሰው የሰው ስጋ ሲቀምስ አውሬነቱ ያንሳል። አንተም አሁን አህያ ነህ እያሉ ተንደረደሩ። ሰለሞን በህይወቱ ሮጦ የማያውቀው ሩጫ ሮጠ። ወጥ ቤቱን አቋርጦ ወንበሮቹን እየገፋና ድስቶቹን እያገለባበጠ ወደ ዋናው በር ተስፈንጥሮ እማማ ጸዳለም ከጀርባቸው ይከተሉት ነበር። የእርጅና እድሜያቸው ጠፍቶ በሚያስፈራ ፍጥነት ይከተሉት ጀመረ። ሰለሞን በሩን በርግዶ ወደ ጎዳናው ወጣ። መርካቶ ገና እየነቃች ነበር። የጭነት መኪናዎች ይጓዛሉ። ነጋዴዎች ሸቀጣቸውን ያወርዳሉ። ሰለሞን እብድ መስሎ እየሮጠ ወደ ፖሊስ ጣቢያ አመራ። እረደኝ፣ እማማ ጸዳለ ሰው እያረደኝ ነው፣ ሰው በሊታ ናት ብሎ ሊጮህ ሞከረ። ነገር ግን ከመንገድ ላይ ያሉት ሰዎች ዞሮ ሲመለከቱ የሚያዩት የሚጮህ ሰው አልነበረም። ይሄ ሰውዬ ምን ነክቶታል? በጠዋቱ እንደ አህያ ይጮሃል እንዴ እያሉ ሳቁበት። ሰለሞን ጉሮሮውን ያዘ። ቃላቶቹ ጠፍቶ በአህያ ጩኸት ተተካ። አይምሮ እየደፈረሰ የአከርካሪ አጥንቱ እየተለወጠ መጣ። እርግማኑ በደም ውስጥ ስር ሰዶ ወደ ፍጻሜ እየደረሰ ነበር። በዛች ቀን መርካቶ ፖሊስ ጣቢያ በግርግር ተናወጠች። ሰለሞን መናገር ባይችልም በለቅሶና በምልክት ፖሊሶቹን ወደ እማማ ጸዳለ ቤት መራቸው። ፖሊሶቹ የቤቱን በር ሰብረው ሲገቡ ያዩት ነገር በርካታዎችን አይተው ማያውቁት ዘግናኝ ጉር ነበር። በመጋዘኑ ውስጥ የታሰሩ 3 አህዮችና ደም የተጨማለቁ የሰው አጥንቶች። የምግብ ቤት ሚስጥር። እማማ ጸዳለ እጅ ከፍንጅ ተያዙ። ነገር ግን ሲያዙ እንኳን አልደነገጡ። ይልቁንም በዛው አስፈሪ ሰቃቸው ልጆቼ ትላላችሁ፣ ስጋውን ትበላላችሁ፣ ሁላችሁም የኔ ናችሁ እያሉ እየተሳለቁ ነበር። ሳምንት አልፎ የመርካቶ ግርግር እንደቀጠለ ነው። ዜናው አዲስ አበባ ብቻ ሳይሆን በመላው ዓለም አናወጠ። ጋዜጠኛ፣ ሬዲዮኖችና ማህበራዊ ሚዲያዎች ስለ ሰው በሊታዋ እማማ ጸዳለ ሌት ተቀን አወሩ። የምግብ ቤቱ ቢሮዎች፣ ፖሊስ፣ ታጋሹ ራሳቸው በከፍተኛ ጥብቅ ወደ ወይኒ ቤት ተወረወሩ። ህዝቡ ተረጋጋ። ይቺ ክፉ ሴት በቁጥጥር ስር ዋለችና አሁን ሰላም ነው ተባለ። ነገር ግን ሰላም የመጣው ከሳምንታዊ እንጂ ከሰለሞን አልነበረ። ሰለሞን ከሆስፒታል ቢወጣም በየቀኑ በመስታወት ፊቱን ቆሞ የሚያየው ምስል የሚዘገንን ነበር። ሐኪሞቹ የአእምሮ ጤና ችግር ትራማ ነው እንጂ አካላዊ ለውጥ የለም ቢሉትም እሱ ግን እውነቱን ያውቃል። አንድ ምሽት በመኝታ ክፍል ውስጥ ሸሚዙን አውልቆ ጀርባውን ተመለከተ። ከርካሪው አጥንት ግራጫው ጸጉር መብቀል ጀምሯል። ጆሮዎቹ ጫፋቸው የሾለ ወደ ላይ ረዝመዋል። ጆሮ ልስላሴ የላቸውም፣ ጠንካራና ሻካራ ሆነዋል። አፉን ከፍቶ ሲመለከት ደግሞ ጥርሶቹ እየረዘሙና እየጠነከሩ መጥተዋል። እግዚአብሔር ሆይ ማረኝ ብሎ ሊማጸን ሞከረ። ነገር ግን ጉሮሮው ያወጣው ድምጽ ዘግናኝ ጩኸት ነበር። በድንገት ሆዴን ረሃብ ተቆጣጠረው። ግን የሚፈልገው እንጀራ አልነበረም፣ ጥሬ ስጋ ወይም ደረቅ ሳር እንጂ። ራሱን መቆጣጠር አቃተው። እግሮቹን እየተንቀጠቀጠ ወደፊት አዘን ብሎ
አሁን በአራት እግሮቹ መሬት ላይ ቆሟል። በዚያ ቅጽበት ህመም ጠፍቶለት አከርካሪ አጥንቶቹ ትክክለኛ ቅርጽ ያገኙ መሰለው። ሌሊት ግን ለሰለሞን ብቻ አልነበረም አስፈሪ የሆነችው። በመላው አዲስ አበባ ውስጥ በየቤታቸው ሆነው ተመሳሳይ ለውጥ ያጋጠማቸው ያሉ በመቶዎች የሚቆጠሩ የእማማ ጸዳለ ደንበኞች አሉ። እማማ ጸዳለ እስር ቤት ሆነው በራሳቸው ግን በሰው ደሞ ውስጥ እየፈላ ነበር። የአጥንት ስጋ የሰው ልጅ ወደ መንጋጋ እየቀየረ ነው። ሰለሞን ወደ መስታወት ተጠግቶ ወደ ውጪ ተመልክቶ ሙሉ ጨረቃውን ወጣለች። በጨረቃ ብርሃን ግድግዳው ላይ ያፈራው ጥላው አየው። ያ ጥላ የሰው አይደለም፣ ያህያ እንጂ። ሰለሞን አንገቱን ወደ ሰማይ አቅንቶ በረጅሙ ጮኸ። ከሩቅ ሌሎቹን ተመሳሳይ ጩኸት አስተጋቡ። እርግማኑ ገና መጀመሩ ነበር። የእማማ ጸዳለ ታሪክ አንድ መራራ እውነት ያስገነዝበናል። ለጣዕም ብቻ ብለን የምንጎርሰው ምግብ በውስጡ ምን አይነት ጥቁር ሚስጥር እንደያዘ ማን ያውቃል? ስጋው ምላሳችሁ ላይ ሲቀልጥ ነፍሳችሁ እየቀለጠ ሊሆን ይችላል። ዛሬ በመርካቶ በመጋዘን ውስጥ የሚሰማው የአህያ ጩኸት የእንስሳ ብቻ ሳይሆን በሰውነታቸው ውስጥ የተሰሩ ምስኪን ነፍሳት ጩኸት ነው። አሁንም ቢሆን በአዲስ አበባ ጨለማ ሌሎች ውስጥ ለየት ያለ የአህያ ጩኸት ሲሰማ ቆም ብለው ያስቡ። ምናልባት ጩኸቱ ትላንት አብሮ ምሳ የበሉት ጓደኞች ሊሆን ይችላል። የምንበላውን እናውቃለን ወይስ ይጣፍጣል ብለን ዝም ብለን እንበላለን? ምርጫው የእናንተ ነው። ይሄ የመጨረሻ ምዕራፍ አይደለም፣ ይልቁንም የመላው ከተማ መረጃ እንጂ። ሰለሞን በመስኮት በኩል ወደ ውጪ ሲመለከት መርካቶ በጨረቃ ብርሃን ተውጣ ታያለች። ነገር ግን ያ የተለመደ የከተማ ጸጥታ የለም። ከየቤቱ በረንዳና ከየጨለማው ጥግ የሚሰማው ድምጽ የሰው ልጅ ቅስም የሚሰርብ ናቸው። የሚል ድምጽ። አንድ እንስሳት ተይዞ አዲስ አበባ ወረራት። ሰለሞን አሁን ሙሉ በሙሉ ወደ እንስሳነት ተቀይሯል። የሰው አይምሮ ግን አንድ ቀጭን ክር ተንጠልጥሎ የቀድሞ ትዝታዎቹን በብዥታ ታስታውሰዋለች። ፖሊስ ጣቢያ ውስጥ እማማ ጸዳለ በበረት ትር በታጠረ ጠባብ ክፍል ውስጥ ተቀምጠዋል። ፊታቸው ላይ የሚታየው እርካታና ድል አድራጊነት የሚሰፍር ነው። የጥበቃ ፖሊስ በጭንቀት ክፍሉ ውስጥ ወዲያ ወዲህ ይላል። ድንገት ግን ፖሊስ ሆዱን ይዞት መሬት ላይ ወደቀ። እማማ ጸዳለ ወደ ብረቱ ተጠግተው ልጄ አንተም እኮ የኔን ጥብስ በልተሃል አሉት በሹክሹክታ። ፖሊሱ ሊጮህ ቢሞክርም ድምፁ ተንቀጠቀጠ። ቆዳው እየሸረፈ ጆሮው እየረዘመ ወጣ። እማማ ጸዳለ የሰይጣን ሳቃቸውን ቀጠሉ። በከተማ ሆስፒታሎች ውስጥ ሐኪሞች ግራ ተጋብተዋል። ይህ ወረርሽኝ አይደለም፣ ይህ ሳይንስ የማያውቀው በሽታ አይደለም እያለ ይጨነቃሉ። ነገር ግን መድኃኒቱ በእጃቸው የለም። ምክንያቱም ይህ በሽታ ሳይሆን በስጋ የተጋባ መንፈስ እርግማን ነው። በመቶዎች የሚቆጠሩ ሰዎች ልብሳቸውን እየቀደዱ በአራት እግር መሄድ ጀምረዋል። መርካቶ ላይ የተጀመረው የእማማ ጸዳለ ድግስ አሁን በመላው ከተማ ወደ አውሬነት ቀይሮታል። ሰለሞን ከማረሚያ ቤት ወጥቶ ወደ ጎዳናው አመራ። በመንገድ ላይ የሚያያቸው ሁሉ ተመሳሳይ ናቸው። ቆንጆ የነበሩ ሴቶች፣ ባለስልጣናት፣ ነጋዴዎች፣ ሁሉም ወደ አህያነት ተቀይረዋል። መሬቱን ይቃኛል። የሰው ልጅ ስልጣኔ በሰከንዶች ውስጥ ፈረሰ። እማማ ጸዳለ የተከሉበት የሱስ ዘር አሁን ፍሬውን አፍርቷል። ከተማውን ወደ ትልቅ በረት ቀይሯል። ስለተከታተላችሁን እናመሰግናለን። ለተጨማሪ አስገራሚና ሚስጥራዊ ታሪኮች ሰብስክራይብ በማድረግ እንዲደርሶ በሚቀጥለው ታሪክ እስከምንገናኝ ቸር ይቆዩን።